እንደ ህዝብ እየጠፋን አፈንግጦ በሚወጣ የግለሰብ ችግር ጉንጭ ማልፋት። በጋዜጠኛ ሶፎንያስ ዋሲሁን ላይ በዚች ሁለት ቀን እየተወራ ያለው አስነዋሪ ነገር እጅግ ልቤ ተሰብሯል። ቀድሞም የተነሳ ጉዳይ ቢሆንም በወቅቱ ተራ የሶሻል ሚዲያ ስም የማጥፋት ዘመቻ ነው በሚል እሳቤ ብዙ ሳይጓዝ በመቋጨቱ እኔም ቦታ ያልሰጠሁት አረከነ መፈጠሩም የረሳሁት ነገር ነበር። ዛሬ ግን ወራቶችን አልፎ በሚያስደነግጥ ደረጃ በማስረጃ ሲጋለጥ ሳይ አይኔ ፈጦ ምላሴ ደርቆ ውስጤ ድንገት በተነሳ ግድቡን ሰብሮ ሊወጣ በሚታከል የሐሳብ ማዕበል ተመታ። አንዳች ነገር ማለት ብፈልግም ሐሳቤን ማካፈል አቅቶኝ ብዙዎቻችሁ እንደደነገጣችሁት ደንግጬ እንደሆናችሁት ሆኜ ለአንድ ቀን ያክል ቆዘምኩ። ምንድነው ወገን? ወዴት እየሄድን ነው? በዚች ሁለት ሳምንት እንኳን የተፈጠሩ ከእምነት ከባህልና ከህዝባችን ስነ ምግባር ያፈነገጡ የግለሰቦች ስህተትን ልብ በሉ። ምን እየጠበቅን እንደሆነ በግልጽ የምናይበት የመደንዘዛችን ውጤት ማሳያ ነው። ካንቀላፋንበት የምንነቃበትን ደውል ፈጣሪ እያሰማን መሆኑን ልብ እንበል። ይህ ጉዳይ እንደ ህዝብ የሁላችንም ዕዳ እንጂ የአንድ ጋዜጠኛ ሶፎንያስ ዋሲሁን ወይም የሌሎች ግለሰቦች ችግር እንዳልሆነ በተጨባጭ የዚህ ርኩሰት አስፈጻሚ ዓለም አቀፍ ማህበራት ምድራችንን ወረው በእኛም ሀገር በየቤታችን ገብተው ልጆቻችንን ወንድምቶቻችንን ሊነጥቁን መዘጋጀታቸውን ገሃድ ማሳያ ነው። ዛሬ ነገር ሳይባል ሁሉም የህብረተሰብ ክፍል በያለበት ተደራጅቶ መቃወም፣ መንግስትና የሚመለከታቸው መንግስታዊና መንግስታዊ ያልሆኑ ተቋማት ከፍተኛ ትኩረት ሰጥተውበት ሀገር አቀፍ ንቅናቄ ተፈጥሮ ችግሩን በፍጥነት እንዲገታ ማድረግ አለብን። በአንድም በሌላ ምክንያት የግብረ ሰዶማዊነት ሰለባ የሆኑ ዜጎቻችንም ከችግሩ ሊወጡ የሚችሉበት የሕክምና ተቋማት በመስረት ስራ መስራት የግድ ይለናል ብዬ አምናለሁ። የዝምታችን ውጤት ኃላፊነታችንን በአግባቡ ያለመወጣታችን ስህተት፣ የልጆቻችን ልክ ያጣ አስተዳደግ፣ የቴክኖሎጂ ውጤቶችን ለልጆቻችን ያለ ክትትል እንዲጠቀሙ መፍቀድ፣ በማህበረሰባችን መካከል እየሰፋ ባለው የማህበራዊ ህይወት መስተጋብር መላላት፣ በእምነት ተቋማት መካከል ለተከታዮቻቸው አንዳች ጥቅም በሌለው እርስ በርስ ሽኩቻ ውስጥ መኖር፣ በትምህርት ተቋማት ሀገራዊ ስርዓትና ዕውቀት ላይ ያላተኮረ ፍሬ አልባ ትምህርት፣ በመሰልጠንና በመሰይጣን መካከል ያለው ልዩነት ጠንቅቆ ባለመረዳት፣ በእነዚህ ስህተቶቻችንና ከጊዜ ወደ ጊዜ እያጣናቸው ባሉ ብዙ ማህበራዊ እሴቶቻችን እሱ ላይ መስራት ካልቻልን የወንድማችን የገባበት አስረዋሪና ጸያፍ ችግር በቅርብ ጊዜ የየቤታችን ችግር እንደሚሆን ያለ ስጋት ከፍተኛ መሆኑን ማሳወቅ ፈልጋለሁ። እኔ ለዛሬ ይህንን አልኩ። እናንተስ አክሉበት። ጉዳዩ የግለሰብ ሳይሆን የሁላችንም ነውና ወገኖቼ በያለንበት ስራችንን እንጀምር። በፍጹም ጊዜ የሚሰጠው ጉዳይ አይደለም። ከልብ እንምከርበት፣ በጸሎትም ወደ አምላካችን እንጩህ እላለሁ። ፈጣሪ ይርዳን። ኢትዮጵያንና ህዝቦቿን እግዚአብሔር አምላክ ይጠብቅላት። አሜን።